በ20 ደቂቃ የሚደርስ የመጥበሻ ኬክ ነው። ትላንትና ጠዋትን የሰራሁት አያችሁት። በጣም ነው የሚያምረው። ትኩሱን ነው ደግሞ እንዳያችሁት ማለት ነው። ጠዋቱን ሰርቼ ነው ጠዋት ምሳቃቸው እስከትቼ የላኩላቸው ማለት ነው። በጣም ጣፋጭ ነው። በጣም ሶፍት ነው። በጣም ደግሞ ሲምፕል ነው እንደምታዩት ማለት ነው። ወደ አሰራሩ ሲሄድ 2 እንቁላል ነው የተጠቀምኩት። በቃ በኖርማል በእንቁላል መምቻ ነው የመታሁት። በእርግጥ በሚክሰር ብንመታው የበለጠ ጥሩ ሊሆን ይችላል፣ ግን በመጥበሻ ለሚጋግር ሰውና በሹካ ወይም በእንቁላል መምቻ መምታት እንደምንችልም ለማሳየት ነው። እዛ ስኳር አደረኩኝ። ባያችኋት ካፕ ስኳር አደረኩኝ ማለት ነው። ትንሽዬ ስለሆነች 1 ካፕ ነው ያደረኩት፣ ግን እንደምትፈልጉት መጠን ማድረግ ትችላላችሁ። ከዛ ዘይት አደረኩኝና መታሁት። ከዛ ቫኒላ አደረኩኝ እንደምታዩት ማለት ነው። ከዛ ከመታሁት በኋላ ዱቄት ነው የምጨምረው። ከዛ ትንሽዬ ቤኪንግ ፓውደር አደረኩኝ እንዳያችሁት። ከዛ በጣምም ሳይወፍር በጣምም ቀጠን ሳይል ልከኛ የሆነ ሊጥ አድርገን እንመታና ትንሽዬ ወተት አደርግበታለሁ። እርጎ ቢሆን ደግሞ የበለጠ ቆንጆ ነው። እርጎ ካለ እርጎ ቢሆን የበለጠ ቆንጆ ነው፣ ግን እርጎ አልነበረኝም። ወተት ነው ያደረኩት፣ ትንሽዬ ወተት ማለት ነው። ከዛ እንደዚህ በደንብ ካዋሃድኩት በኋላ በቃ በጣም ቀላል ፈጣን በጠዋት ሰርተን መላክ የምንችለው ማለት ነው። ከዛ የስቶቭን መጠን ዝግ ባለ ነው ያደረኩት፣ ከስር እንዳያሳርርብኝ ማለት ነው። ከዛ መጥበሻው ላይ ያደረኩኝ። የማይዝ መጥበሻና ክዳን ያለው መጥበሻ ቢሆን ደግሞ የበለጠ አሪፍ ነው። ከዛ እንዳያችሁት ሊጡን ሁሉንም አደረኩኝና ከድነዋለሁ ማለት ነው። ከላይ በደንብ መጠጥ ሲያደርግልኝ እንዳያችሁት እንደዚህ ሳል ላይ ማድረግ ነው። ትንሽዬ ይዛለች እንትኗ መጥበሻዋ። ከዛ መልሼ ገልብጬ ወደ መጥበሻው አደረኩት ማለት ነው። ከዛ ከገለበጥ ነው በኋላ ብዙም አይቆይም፣ ደቂቃ 1 ደቂቃ ወይ 2 ደቂቃ ቢሆን ነው። ይህንን ይመስላል። እንደዚህ በቀላሉ እንደዚህ ሰርተን ራሱ ቶርታ ኬክ ማድረግ እንችላለን ቤት ውስጥ ማለት ነው። ለልደትም ለተለያየ ነገር ሲሆን እንደዚህ እየሰራን ክሬም እየቀባን ሲራፕ እያደረግን አሪፍ ቶርታ ኬክ መስራት እንችላለን። ይኸው ለልጆቼ ትላንትና የላኩት ነው፣ እንደዚህ ከፍርፍር ጋር ማለት ነው። ሞክሩት። ከተመቻችሁ ደግሞ ፎሎ ላይክ አይረሳላለሁኝ። መልካም ቀን።